ሰላም ሰላማችሁ ይብዛ ውድ የሀገሬ ልጆች፣ እንኳን ወደ መናየቱ ሰላም መጣችሁ። ዛሬ የምናየው የሩዝ እና ሩዝ በዶሮ ስጋ አሰራር እንዴት እንደሆነ አብረን እናያለን ማለት ነው። እና ለቤት አዲስ የሆናችሁ እንኳን በሰላም ወደ መናየቱ መጣችሁ። ላይክ እና ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። የእናንተ ላይክ ለእኔ ትልቅ ነገር ነው እና ሰብስክራይብ ለእኔ ትልቅ እገዛ ነው እና አበረታቱኝ። አዲስ ነኝ፣ ጀማሪ ነኝ እና እንግዲህ ያው በቅደም ተከተል እናየዋለን ማለት ነው። ይህንን የመሰለ ምርጥ ሩዝ እንዴት አድርጌ እንደሰራሁት አብረን እናያለን ማለት ነው። መጀመሪያ ዶሮውን ገነጣጥዬ በደንብ አድርጌ አጥቤዋለሁ ማለት ነው። በሌሞን በጨው ምንድነው የአፕል እንትን ጭማቂ ማለት ነው። በደንብ አድርጌ አጥቤዋለሁ ማለት ነው እና የተጠቀምኩትን በኋላ ሽንኩርትና ቅመማ ቅመም አለ ቪዲዮ ላይ አብረን እናያለን ማለት ነው። እና በነገራችን ላይ በደንብ በስሎ እንደዚህ እንትን እያጠለልኩት ነው ሽንኩርቱ ምናምን እና በእንደዚህ በስሎልኝ እያጠለልኩት ነው ማለት ነው። አሁን ሩዙን እንትን እለዋለሁ። ሩዙን ደግሞ በግማሽ ሰዓት ያክል አጥባችሁ ትዘፈዝፉታላችሁ በውሃ ማለት ነው። ከዛ ውሃውን አጥልላችሁ እንደዚህ ውሃውን የሩዙን የዶሮ ስጋውን ውሃ መረቁን ማለት ነው በደንብ አድርጋችሁ አጥልሉት እንደዚህ። ከዛ ሩዛችሁን አምጥታችሁ አጥልላችሁ ያው እንትን ትሉታላችሁ ማለት ነው። እና ይሄውን በእንደዚህ መልኩ እንትን አሁን የተጠቀምኩት ለእንትን ማለት ነው ለስጋ ለእንትኑ ማለት ነው ለመረቁ የዶሮ ስጋውን ምን እንዳደረጉበት ቪዲዮ ላይ ያለ ማለት ነው። ሁለት ሽንኩርት እና አንድ ነጭ ሽንኩርት፣ ሁለት ፍሬ ነጭ ሽንኩርት ይቅርታ። እና ደግሞ እንደዚህ ቅመም እንደምታዩት ቅመማ ቅመም እነዚህም ማለት ነው። እና በነገራችን ላይ ቅመማ ቅመም ቤታችሁን ያለውን ማንኛውም ነገር ማድረግ ትችላላችሁ ማለት ነው። የግድ እኔ የተጠቀምኩት መጠቀም የለባችሁም። በእንደዚህ መልኩ እንደዚህ አድርጌ በደንብ አቁላልቼ ሁለት ሽንኩርትና ሁለት ነጭ ሽንኩርት እነዚህ ቅመማ ቅመም አድርጌ ሩዝ እንትን ስጋውን አበሰልኩት ማለት ነው መጀመሪያ። ከዛ እንዳያችሁት አጠለልኩት ምናምን። አሁን ሩዙን ልጨምር ነው ማለት ነው። ሩዙን በደንብ አጥቤ ዘብዝቤው ነበረ ለግማሽ ሰዓት በሞቅ ያለ ውሃ፣ ለብ ያለ ማለት ነው በደንብ ሞቅ ሳይሆን። እና በእንደዚህ ጨመርኩት ሩዙን። ያው አሁን ተከድኖ ይበሳል ማለት ነው። በነገራችን ላይ እሳቱን በጣም እንትን እንዳትሉት፣ ያው ሩዙ ትንሽ በስሎ ወደ ላይ የመውጣት ባህሪ ሲያመጣ እሳቱን ቀንሱት ማለት ነው። እሳቱን ቀነስ ያድርጉት። አሁን እንግዲህ በዚህ መልኩ በስሎልኛል። በጣም ምርጥ ሆኖ እና ያው እንደምታዩት አሪፍ ነው በስሎልኛል። ያው እንግዲህ በጣም ነው ጣፋጭና ቀለል ያለ በእውነት በጣም እኔ የምወደው ስሰራው ራሱ ደስ የሚለኝ ጊዜ የማይወስድ ሩዝ ነው እና እንደዚህ አድርጋችሁ ሰርታችሁ ተጠቀሙት ማለት ነው። እና ደግሞ ያው በስደት ያለንም አብዛኞቻችን ጽዳት ብለን ሄደን ያው የማይቀርልን ነው እያሰሩን ነው እና በእንደዚህ በቃ ከሄዱ ቀለል ያለ ነገር እያየን ምግብ ስራ ብንሄድ አሪፍ ነው ብዬ እመክራችኋለሁ ማለት ነው። ይሄንን ደግሞ ስጋውን የቅድሙን የዶሮ ስጋውን ምን እንዳደረጉበት አብረን እናያለን። ከቪዲዮ መጨረሻ አለ። በነገራችን ላይ ቪዲዮውን ቅድመ ተከተል እስከ መጨረሻ አብራችሁን ሁኑ ማለት ነው። ይኸው እስከ መጨረሻውን እና ይኸው ስጋውን የዶሮ ስጋውን በደንብ እንትን ብዬ አስገባሁት እንትኑ ላይ ማለት ነው። ሸዋያ ነው የሚባለው በአረቦቹ። እናንተ ከሌለ እንደዚህ አይነት ኦቨን ማስገባት ትችላላችሁ። በኦቨን አድርጋችሁ የፍጣይር ምናምን ይሄ ቤት የሚሰራበት እዛው ማስገባትም ትችላላችሁ። እና በእንደዚህ በስሎ ለ20 ደቂቃ ጨምሬው ያው አውጥቼዋለሁ ማለት ነው። እና አሁን ምንም እንዳደረኩበት አብረን እናያለን ማለት ነው። በነገራችን ላይ እየሰራው ያላሳየኋችሁ እንዳይረዝም ብዬ ነው። ቪዲዮ በጣም ጊዜም ስለሚወስድ እንዳይረዝም ብዬ ነው። እና ይኸው እንደዚህ በእንደዚህ ሩዛችን በስሎ ጨራርሰን፣ ይኸው ደግሞ ክሽና ነው የሚባለው በአረቦቹ። ሽንኩርት አድርጋችሁ ዘቢብ አድርጋችሁ የሚሰራ ማለት ነው። ከፈለጋችሁ ቪዲዮ ላይ አስቀምጡልኝ በኮሜንት ሰራላችኋለሁ። አሰራሩ ቀላል ነው ግን ያው አንዳንዶቻችሁ ማታውቁ ስለምትኖሩ እና ይኸው ለእንትን የተጠቀምኩት ለስጋውን የቀባውበት በላዩ ማለት ነው። አንድ ነጭ ሽንኩርት፣ ሌሞን ትንሽዬ፣ ይሄ ደግሞ የቲማቲም እንትን ሳልሳ፣ ጨው፣ ትንሽዬ ሌሞን፣ ዘይት እና ደግሞ የምግብ ከለር ማለት ነው። ቅድም እንዳያችሁት በእንደዛ
ሁሉም አንድ ላይ አደባልቃችሁ ጨው በነገራችን ላይ አታብዙበት፣ ምክንያቱም ከሩዙ ከመረቁ ጋር ሲበስል ስለምታረጉበት ትንሽዬ ነው የምታረጉ ጨው። እናማ እንደዚህ አድርጋችሁ አብራችሁ አቀላቅላችሁ እጃችሁ በጓንት እንትን ብላችሁ ማለት ነው ቅብት አርጉት። ያው እንትን እጃችሁ እንትን እንዳይል የከለር ማለት ነው። ምክንያቱም ይሄ ከለሩ በጣም ነው እጃችሁን ሲነካ እንትን ይላል፣ ከለር አለውና ቢጫ ነው የሚሆነው እጃችሁ እና በጓንት አድርጋችሁ በደንብ ቀላቅሉት። ከዛ ስጋውን እንትን ታደባልቁት እሹት ማለት ነው ከዶሮ ስጋው ጋራ ማለት ነው። እሽት አርጋችሁ ከዛ በኦቭን ወይንም በሽዋያ ቅድም ባሳያችሁ ማስቀመጥ ለ20 ደቂቃ ማለት ነው። እና በእንደዚህ አድርጋችሁ ሞክሩት እና ሰላማችሁ ብዛ። እኔ ስለቆያችሁ አመሰግናለሁ። ቪዲዮውን ላይክ አድርጉ፣ ኮሜንታችሁ አስተያየታችሁ በኮሜንት አስቀምጡልኝ እና ሰላማችሁ ብዛ። በሌላ ቪዲዮ እስከምንገናኝ ባይ